ጤና ይስጥልኝ የፈለገ ጥበብ ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም አጥናፍ ሁሉ ይድረሳችሁ። እነሆ የዕለቱ ዜናዎችን ማቅረብ እንጀምራለን። በቅድሚያም ዋና ዋናዎቹን ኢትዮጵያውያን የሚበዙበት ፍልሰተኞች የጫኑ 4 ጀልባዎች መስጠማቸው ተሰማ። የአሲምባ ዲሞክራሲያዊ ፓርቲ በቅርቡ ከተመሰረተው የትግራይ ጊዜያዊ ምክር ቤት አባልነት ራሱን ማግለሉን አስታወቀ። የአዲስ አበባ ከተማ አስተዳደር የመሬት ሊዝ ጉዳይ እያነጋገረ ይገኛል። ኢራን ፕሬዚዳንት ትራምፕ ልኬያለሁ ያሉት ደብዳቤ አልደረሰኝም ማለች የሚሉት ሲሆኑ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ክቡራን ተመልካቾቻችን ቪዲዮዎችን ላይክ፣ ሼር እና ቻናሉን ሰብስክራይብ በማድረግ ታጋሩ ዘንድ እያሳሰብን ወደ ዝርዝሩ አለፍን። አብራችሁን ቆዩ። ኢትዮጵያውያን የሚበዙባቸውን ፍልሰተኞች የጫኑ 4 ጀልባዎች ትላንት ሌሊት በጅቡቲና የመን ባህር ዳርቻ አቅራቢያ ሰጥመው 181 ፍልሰተኞችና 5 የጀልባው ሰራተኞች የደረሱበት እንዳልታወቀ ዓለም አቀፍ የዜና ወኪሎች ዘግበዋል። በአደጋው 2 ሰዎች ሲሞቱ ጅቡቲ አቅራቢያ ከሰጠሙት ጀልባዎች 2 የጀልባ ሰራተኞች በሕይወት እንደተገኙ ዘገባዎች ጠቅሰዋል። እስካሁን የደረሱበት ያልታወቁ አብዛኛዎቹ ፍልሰተኞች ኢትዮጵያውያን ናቸው ተብሎ እንደሚገመትና 57 ያህሉ ፍልሰተኞች ሴቶች እንደሆኑ ዓለም አቀፍ የፍልሰት ድርጅት ተናግሯልም ተብሏል። አንደኛዋ ጀልባ 157 ኢትዮጵያውያን ፍልሰተኞችን ጭና ወደ የመን በመጓዝ ላይ ሳለች እንደሰጠመች ተነግሯል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በ9 ክፍለ ከተሞች የሚገኙ 18 ሄክታር ስፋት ያላቸው 427 ቦታዎች ለሊዝ ጨረታ ሊያቀርብ መሆኑን ኢትዮጵያ ኢንሳይደር ዘግቧል። ለጨረታ የሚቀርቡት ቦታዎች ለመኖሪያና ለንግድ አገልግሎት የሚውሉና በተለያየ አግባብ ወደ አስተዳደሩ የመሬት ባንክ የገቡ ይዞታዎች እንደሆኑ ዘገባው ጠቅሷል። የጨረታው ሰነድ ሽያጭ ከእጅ ንክኪ በጸዳ መልኩ ከመጪው ሰኞ ጀምሮ እስከ መጋቢት 12 ድረስ እንደሚከናወንም ዘገባው አመላክቷል። በአሁኑ ዙር ጨረታ በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎች እንደማይካተቱ ግን ዘገባው አብሮ ጨምሯል። በደቡብ ሱዳን ላይኛው ናይል ግዛት ትናንት በተባበሩት መንግስታት ድርጅት የሰላም ተልዕኮ ሄሊኮፕተር ላይ በተፈጸመ ጥቃት አንድ ጄኔራል መኮንን ጨምሮ በርካታ የመንግስት ወታደሮች እንደተገደሉበት የጁባ መንግስት አስታውቋል። የተመድ በበኩሉ በጥቃቱ አንድ የሄሊኮፕተሯ የበረራ ሰራተኛ እንደተገደሉና ሌሎች 2 እንደቆሰሉ ገልጧል። ጥቃቱ በሄሊኮፕተሯ ላይ የተፈጸመው የተመድ ተልዕኮ ሰሞኑን ውጥረት ስለሰፈነበት ናስር ከተማ ጄኔራሉን ለማንሳት በሄዱበት ወቅት እንደሆነ ተገልጧል። ጥቃቱ የጦር ወንጀል ተደርጎ ሊወሰድ የሚችል ነው በማለት ያወገዘው የተመድ ተልዕኮ በጥቃቱ ዙሪያ ምርመራ እንደሚያደርግና ተጠያቂነት እንደሚያሰፍን ጠቅሷል። ጥቃቱ የተፈጸመው መንግስት የተቃዋሚው መሪ የተቀዳሚ ምክትል ፕሬዝዳንት ሬክ ማቻርን አጋሮች ማሰሮና ጸጥታ ኃይሎችም የማቻር መኖሪያ ቤት መክበባቸው በተሰማ ማግስት ነው። የዘገባው ምንጭ ዋዜማ ራዲዮ ነው። ኢራን ፕሬዚዳንት ትራምፕ ልኬያለሁ ያሉት ደብዳቤ አልደረሰኝም አለች። በተመድ የኢራን ቋሚ ተልዕኮ ሀገሪቱ ከአሜሪካው ፕሬዚዳንት ትራምፕ ምንም አይነት ደብዳቤ አለመቀበሏን በትላንትናው ዕለት ገልጻለች። ፕሬዚዳንት ትራምፕ ከኢራን ጋር የኒውክሌር ስምምነት ላይ ለመድረስ እንደሚፈልጉና ለሀገሪቱ አመራር ደብዳቤ መላካቸውን ተናግረው ነበር። ኢራን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልኬያለሁ ያሉት ደብዳቤ አልደረሰኝም ብላለች። በተባበሩት መንግስታት ድርጅት የኢራን ቋሚ ተልዕኮ ሀገሪቱ ከአሜሪካው ፕሬዝዳንት ትራምፕ ምንም አይነት ደብዳቤ አለመቀበሏን በትላንትናው ዕለት በነበረው ስብሰባ ገልጿል። የኢራን ዲፕሎማሲ ተልዕኮ ይህን ያለው ፕሬዝዳንት ትራምፕ በኢራኑ ኒውክሌር ፕሮግራም ላይ ንግግር በሚጀምርበት ጉዳይ ላይ ለኢራኑ ጠቅላይ ሚኒስትር አያቶላ አሊ ካሚኒ ደብዳቤ መላካቸውን መግለጻቸውን ተከትሎ ነው። ትራምፕ ለኢራኑ ኻሜኒ የኒውክሌር ድርድር ለመጀመር ደብዳቤ ላኩ ቢባልም ኢራን ግን አልደረሰኝም ስትል መረጃውን አስተባብላለች። የዩክሬኑ ፕሬዝዳንት የፊታችን ሰኞ ወደ ሳውዲ እንደሚያቀኑ ተናገሩ። ሩሲያ በአውደ ውጊያ ዩክሬንን እያወደመች ነው። በመሆኑም የተኩስ አቁም አሊያም ዘላቂ የሰላም ስምምነት እስኪፈራረሙ ድረስ በሩሲያ ባንኮች ላይ መጠነ ሰፊ ማዕቀብ ለመጣል አስቤያለሁ፣ ታሪፍም ሊኖር ይችላል ብለዋል ፕሬዝዳንት ትራምፕ።
ሩሲያና ዩክሬን ሳይረፍድባቸው አሁኑን ወደ ጠረጴዛ ዙሪያ ንግግር መግባት አለባቸውም ሲሉ አክለዋል። በ3 ዓመቱ ጦርነት ዩክሬንን ተጠያቂ የሚያደርጉት ትራምፕ ዳግም ወደ ዋይት ሃውስ ከተመለሱ በኋላ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ ትችት ሲያሰሙ አልተደመጡም። ፑቲን የሰላም ስምምነት እንዲደረስ እንደሚፈልጉ በመግለጽ ከሞስኮ ጋር ግንኙነታቸውን ለማደስ ፍላጎታቸውን አሳይተዋል። በአንጻሩ የዩክሬን ፕሬዝዳንት በቃላት ከመወረፍ ተሻግረው ለኪየቭ የሚደረግ ወታደራዊ ድጋፍን አቋርጠዋል። ዩክሬን ባለፉት 3 ቀናት ወደ ሩሲያ ኩርስክ ክልል ያስገባቻቸው ወታደሮች በሩሲያ ከባድ የመልሶ ማጥቃት እየተፈጸመባቸው በከበባ ውስጥ እንደሚገኙ ሮይተርስ ዘግቧል። ዩክሬን ከሩሲያ ጋር የሚደረግ የሰላም ስምምነቱን ንግግር እንደ መደራደሪያ ያልተጠቀምበት ያሰበችው ኩርስክ ግዛት በቅርቡ ከእጅ ሊወጣ እንደሚችልም እየተነገረ ይገኛል። ከነጩ ቤተ መንግስት ዱላ ቀረሽ ንትርክ በኋላ የአውሮፓውያኑ ድጋፍ ለማግኘት ወደ ለንደንና ብራሰልስ ያቀኑት ፕሬዝዳንት ቭላዲሚር ዘለንስኪ ከነገ በስቲያ ወደ ሳውዲ አረቢያ ያቀናሉም ተብሎ ይጠበቃል። ልኡካቸውም በሪያድ አሊያም በጅዳ ከአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እና ሌሎቹ ባለስልጣናት ጋር ይመካከራሉ ተብሎ ይጠበቃል። በሳውዲ ምክክር መሻከር የታየበትን የዋሽንግተንና የኪየቭ ግንኙነት ለማደስ ስምምነት ይደረሳል ብለው እንደሚጠብቁ የዋይት ሃውስ የብሔራዊ ደህንነት አማካሪ ማይክ ዋልዝ ተናግረዋል። የዩክሬንን ከ20 በመቶ በላይ መሬት የተቆጣጠረችው ሩሲያ በብሪታንያና ፈረንሳይ የቀረበው ጊዜያዊ የተኩስ አቁም ስምምነትና የአውሮፓ ሀገራት ወታደሮችን በሰላም አስከባሪነት የማሰማራት ሀሳብ እንደማትቀበለውም አስታውቃለች። ክቡራትና ክቡራን አድማጮቻችን በሌላ ዜና እስክንገናኝ የዕለቱ ዜናዎች እነዚህን ይመስሉ ነበረ። በሰላም ቆዩን።